أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد فالسلام عليكم ورحمة الله وبركاته الحمد لله ባለፉት ተከታታይ ሳምንታቶች ለአራት ወራት ያክል በአላህ ፍቃድ الدروس المهمة لعامة الأمة يميلون يا شيخ عبد العزيز بن باز رحمه الله رحمة واسعة كتاب بتكتاتاي سن ملكت قويتا بقيت الله فقاد التناقنال كبرنا مسقانا لعالمات قيتا لا الله يتقبايهون الحمد لله رب العالمين ሁለት ጥያቄዎችን እንድንመለከት ፈልጋለሁ ያም ሱረቱል ፋቲሃ አንቀጽ 5 ላይ ጌታችን አምላካችን አላህ ሁሌም በሰላት ላይ ቆመን በተለይ በፈርድ ሰላት በቀን 17 ጊዜ ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ብለን እንድንማጸነው አዞናል። እኛም ያንን በመተግበር በየቀኑ በትንሹ 17 ጊዜ የሱና ሰላቶችን ሳያካትት ይሄንን ቃል እንደጋግማለን። እዚህ ላይ የተነሳው ጥያቄ ምንድነው? እውነት እናንተ ሙስሊሞች ያላችሁበት መንገድ ሐቅ ከሆነ እናንተም በሐቅ ላይ መሆናችሁን እርግጠኛ ከሆናችሁ እስላምም ቀጥተኛና ትክክለኛ ሃይማኖት ከሆነ ለምንድነው በየቀኑ ጌታችሁን ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን ብላችሁ የምትማጸኑት? ቀጥተኛውን መንገድ ምራን ብሎ መማጸን ምን ችግር አለው ብለን ስንጠይቃቸው ቀጥተኛውን መንገድ ምራን ብሎ የሚለምን ሰው መንገድ የጠፋበት ብቻ ነው። መንገዱን ያገኘና የያዘ ሰው እንዴት ምራን ብሎ ይጠይቃል? ይሄ ማለት በያዛችሁት መንገድ ወይ በምትከተሉት ሃይማኖት ጥርጣሬ እንደገባችሁ ያሳያል። እውነት ይሁን አይሁን እርግጠኛ ስላልሆናችሁ ጌታችንን ምራን እያላችሁ እየጠየቃችሁ ነው። አጠቃላይ ጥያቄው ይሄ ነው ማለት ነው። ምንድነው የኛ የሙስሊሞችስ ምላሽ? እውነተኛ በሐቅ መንገድ ላይ ስላልሆንን ነው? ያለንበት መንገድስ ሐቅ ይሁን አይሁን ስለተጠራጠርን ነው? ካልሆነስ ምንድነው ምላሻችን ነው? ግልጽ ነው ጥያቄው። ለሁላችንም የየራሳችን የግል መልስ ሊኖረን ይችላል እምንመልሰው ብንጠየቅ። ግን አንዱ ለሌላው የሚሰጠውን መልስ መስማቱ እሱ ባለው ዕውቀት ባለው ምላሽ ላይ የሚያዳብር ስለሆነ በኔ በኩል ያለውን ደሞ ሐሳብ ላካፈላችሁ ብዬ ነው። ቀጥታ ወደ ምላሹ ገብቼ ይሄ ነው መልሱ ብዬ ለእናንተ ከማቅረቤ በፊት አንድ ነገር መናገር ፈልጋለሁ። እኛ በኢስላም መንገድ ላይ ወይም በሐቅ ላይ መሆናችን ቅንጣት ታክል ጥርጥር የለንም። ኢስላም ቀጥተኛ ሃይማኖት ነው፣ ምንም ሸክ የለውም። ነቢያችን አለይሂ ሰላቱ ወሰላም በሐቅ መንገድ ላይ ናቸው፣ ምንም ጥርጥር የለውም። የሚመሩትም ወደ ሐቅ ጎዳና ነው። ቅዱስ ቁርአንም የሚያመላክተን የሚመራን ወደ ሐቅ መስመር ነው። ይሄ ምንም ጥርጥር የሌለው እውነታ ነው። መጀመሪያ ይሄንን በማስረጃ እናጸድቅና ከዛ በኋላ ጥያቄውን ታዲያ ለምን ኢህዲና ሲራጠል ሙስተቂም እንላለን ወደሚለው እንመለሳለን ማለት ነው። አላህ ለረሱል አለይሂ ሰላቱ ወሰላም በመለኮታዊ ቃሉ ራሱ ምስክርነት እንደሰጠው በብዙ የቁርአን ክፍሎች እሳቸው በሐቅ መንገድ ላይ እንደሆኑ መናገሩ። ለምሳሌ በሱረቱ ነምል 27ኛ ሱራ አንቀጽ 79 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ፈተወከል ዐለላህ በጌታህ በአላህ ላይ ተመካ ይላቸዋል። የልብ ድጋፍህን ማድረግ ያለብህ በፈጠረ በአምላክ በአላህ ላይ ነው። ኢነከ ዐለል ሐቂል ሙቢን አንተ ግልጽ በሆነው የእውነት ጎዳና ላይ ነህና ይላል። ፍጹም እውነት በሆነውና በተብራራው በግልጹ በእውነት ጎዳና ላይ ነህ ብሎ እሳቸው ያሉበት መንገድ ሐቅ ላይ መሆኑን ጌታ አላህ ራሱ መስክሯል። በሱረቱ ዙኽሩፍ 43ኛ ሱራ አንቀጽ 43 ላይ እንደዚሁ ፈስተምሲክ ቢለዚ ኡሂየ ኢለይክ ያ ወዳንተ የተወረደው በሆነው ወህይ ወይም በቁርአን አጥብቀህ ህይወትህን ምራ፣ ቁርአንን ያስተከተል። ኢነከ ዐላ ሲራጢን ሙስተቂም አንተ ያለኸው ቀጥ ባለውና
በተስተካከለው መንገድ ላይ ነውና የነቢያችን አለይሂ ሰላቱ ወሰላም መንገድ ቀጥ ያለ የተስተካከለ ነው። እንዲሁም በሱረቱ ያሲን 36ኛ ሱራ ከአንቀጽ 1 እስከ 4 ባለው ላይ ጌታችን ምን ይላል? ያሲን ወልቁርአኒል ሐኪም ጥበብን በተሞላው ቁርአን ምዬ ነው የምናገረው። ኢነከ ለሚነል ሙርሰሊን አንተም ከጌታ አላህ ዘንድ ከተላኩት መልእክተኞች አንዱ ነህ። ዐላ ሲራጢን ሙስተቂም ቀጥ ባለውና በተስተካከለው መንገድ ላይ ነህ ይላል። በእነዚህ ሶስት የቁርአን አንቀጾች መነሻ መሰረት ረሱላችን ሰለላሁ ዐለይሂ ወሰለም የነበሩበት መንገድ የሚጣሩበት ሃይማኖት ሐቅ መሆኑ ምንም ጥርጥር እንደሌለው እርግጠኛ መሆን እንችላለን ማለት ነው። ግልጽ ነው። እሳቸው በሐቅ ላይ ናቸው ብቻ ሳይሆን የሚጣሩትም የሚመሩትም ወደ እውነት ጎዳና መሆኑ ምንም ጥርጥር የለውም ነው የምንለው። በዚህም አንጠራጠርም። ለዚህም ጌታችን አላህ በብዙ የቁርአን ክፍሎች ምስክርነትን ሰጥቷል። ለናሙና ያክል ከተባለ ሱረቱል አንዓም ምዕራፍ 6 ቁጥር 153 ላይ ምንድነው የሚለው? ወአነ ሃዛ ሲራጢ ሙስተቂማ ይህ የኔ ቀጥ ያለና የተስተካከለ መንገዴ ነው ብለህ ንገራቸው። ቀጥ ያለና የተስተካከለ መንገዴ ስለሆነ ፈተቢዑሁ ስለዚህም ተከተሉት። ወላ ተተቢዑ ሱቡል ከኔ ውጭ የሆኑ ሌሎች የጥመት መንገዶችን አትከተሉ። ፈተፈረቀ ቢኩም ዐን ሰቢሊህ ከዋናው መንገድ እናንተን ይዟችሁ ይለያልና። ዛሊኩም ወሳኩም ቢህ በዚህ በቁርአን እናንተን የምመክራችሁ የምገስጻችሁ ይሄው ነው። ለዓለኩም ተተቁን ጌታ አላህን ትፈሩ ትጠነቀቁ ዘንዳ ይላል። መንገዴ ቀጥተኛ ነውና ተከተሉት ነው። እሳቸውን መከተል ምንን መያዝ ነው? ቀጥ ያለውን መንገድ መያዝ እንደሆነ ነው አላህ የሚናገረው። በሱረቱል ሙእሚኑን 23ኛ ሱራ አንቀጽ 73ም ላይ እንደዚሁ ወኢነከ ለተድዑሁም ኢላ ሲራጢን ሙስተቂም አንተ የምትጠራቸው የምትጋብዛቸው ወደ ቀጥተኛው መንገድ ነው የሚለው። ረሱል አለይሂ ሰላቱ ወሰላም ጥሪያቸው ወደ ሐቅ ጎዳናም እንደሆነ ጌታ አላህ ምስክርነት ሰጥተዋል። እንደዚሁም ያወረደው ቁርአን በሳቸው በኩል የመጣው መጽሐፍም ወደ ሐቅ የሚመራ መጽሐፍ መሆኑ ምንም ጥርጥር የለንም ነው። ለዚህም ማረጋገጫው አንዱ የሰለሙ ጂኒዎች ከመስለማቸው በፊት የነቢያችን አለይሂ ሰላቱ ወሰላምን ዳዕዋ አዳምጠው የወረደላቸውን ቁርአንም ለነሱ አንብበውላቸው ያንን ቁርአን ከሰሙ በኋላ እነዛ ጂኒዎች ወደ ወገኖቻቸው ሲመለሱ ምን ብለው ነው ምስክር የሰጡት? ቃሉ እንዲህ አሉ ይላል፣ ያ ቀውመና ህዝቦቻችን ሆይ ኢና ሰሚዕና ኪታበን እኛ እኮ መጽሐፍን ሲነበብ ሰማናል። ምን አይነት መጽሐፍ? ኡንዚለ ሚን ባዕድ ሙሳ ከሙሳ አለይሂ ሰላም ተውራት በኋላ የተወረደ የሆነን መጽሐፍ ሙሰዲቀን ሊማ በይነ የደይ ከበስተፊቱ ያሉትን ቀደምት መለኮታዊ መጽሐፍት ሙሰዲቅ የሚያረጋግጥ የሆነ ቀደምት ነቢያት እንደተላኩ መጽሐፍም እንደተሰጣቸው ዕውቅና የሚሰጥ የሚያረጋግጥ የሆነ መጽሐፍ ነው ይሄ የሰማነው። የህዲ ኢለል ሐቅ ወደ እውነት ጎዳናም የሚመራ የሆነ መጽሐፍ ነው። ወኢላ ጠሪቅን ሙስተቂም ቀጥ ወዳለውና ወደ ተስተካከለው መንገድ የሚመራ የሆነ መጽሐፍን ሲነበብልን ሰማናል። ቁርአን ወደ ምን ይመራል? ወደ እውነት ጎዳና ወደ ቀጥተኛው መንገድ ይመራል። እንዲሁም በሱረቱል ኢስራ 17ኛ ሱራ አንቀጽ 9 ላይ ኢነ ሃዘል ቁርአን ይህ ቁርአን የህዲ ሊለቲ ሂየ አቅወም እሷ ቀጥ ያለችዋ የተስተካከለችዋ የሆነውን መንገድ ይመራል ያመላክታል። ወዩበሽሩል ሙእሚኒን ደግሞም ላመኑና ለተከተሉት ብስራትን ይነግራል ያበስራቸዋል። አለዚነ ያዕመሉነ አሳሊሓት ከእምነታቸው ጎን ለጎን መልካም ሥራ የሚሰሩ የሆኑትን አነ ለሁም አጅረን ከቢራ
በጌታቸው ዘንድ ታላቅ ምንዳ እንዳላቸው ያበስራል ይላል። በእነዚህ ሁለት የቁርአን አንቀጾች ደግሞ ምን መረዳት ይቻላል ከተባለ በረሱላችን አለይሂ ሰላቱ ወሰላም በኩል የተወረደው የጌታ አላህ ቃል ቅዱስ ቁርአን ሰዎችን ወደ እውነት ጎዳና የሚመራ ሐቅን ከባጢል አበጥሮ የሚያሳይ የህይወት መመሪያ መሆኑን ነው ማለት ነው። እውነታው ታዲያ ያ ከሆነ አሁን የሚነሳው ጥያቄ ለምንድነው ኢህዲና ሲራጠል ሙስተቂም የምንለው? ወደ ሐቅ ጎዳና የተመራ ሰው በሐቅ ጎዳና ላይ ያለ ሰው ተመልሶ ጌታውን ምራን ብሎ መጠየቁ ምንን ያሳያል? ጥያቄው ተገቢነት ያለው ጥያቄ ነው። ለምን ተጠየቀ አንልም። ሽፋኡል ዐይ አስሱአል ረሱል አለይሂ ሰላቱ ወሰላም በአንድ ዘመቻ ላይ ሙስሊሞችን ሰሃባዎችን ልከው አንደኛው ምን ሆነ? ጀናባ ሆነ። በዛ በትግል ወቅት ደግሞ ጭንቅላቱ ተፈንክቶ ስለነበር ቆሰለ። እንዳይታጠብ ውሃ ከነካው ቁስሉ ያገረሽበታል፣ ለባሰ አደጋ ይደርሳል። በውሃ ምትክ ተየሙም እንዳያደርግ ይሄን ሁክም አያውቀውም። እሱ ሰሃባዎችን ሲጠይቃቸው ከጥጥበት ውጪ ምንም ሐል መፍትሄ አናገኝልህም አሉት። እንደዛ ከሆነ የጌታዬ ትእዛዝ ይበልጥብኛል ብሎ ታጠበ። ውሃ ሰውነቱን አገኘው፣ ቁስሉንም ቦታ ቁስሉ አገረሸበት፣ ሞተ። ከዛ ከዘመቻ መልስ የዚህ ሰሃቢ ረዲየላሁ ዐንሁ መሞት ለረሱል አለይሂ ሰላቱ ወሰላም ሲነገራቸው ገደሉት በተሳሳተ ፈትዋ፣ አላህ ይግደላቸው። ምን አለ ካላወቁ በጠየቁ ኖረዋል። ፈኢነ ሽፋአል ዐይ አስሱአል ሁሌም የበሽተኛ ወይም የጃሂል መድኃኒቱ መጠየቅ ነው። ኢነማ ካነ የክፊህ ሃከዛ እሱ እኮ ይበቃው የነበረው እንዲህ ነበር ብለው ውሃ በጠፋ ሰዓት የምናረገውን የተየሙም ስነ ስርዓት ለገላ ትጥበትም ውሃን መጠቀም በማንችልበት ወይ ውሃ በሌለበት ሰዓት ጀናባንም እንደሚያወርድ ፈትዋ ሰጡ። በመጠይቅ ብዙ ስህተቶቻችን ሊቀረፉ ይችላሉ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው ያለው ኢስላም። አፈናችሁ ተቀመጡ አላለም። ችግሩ ሰዎች ሲጠይቁ ከፊሉ ለማወቅ ለመረዳት ነው፣ ከፊሉ ለማሳሳት ነው። እኛ ይህን ጥያቄ ያነሱ ወገኖች ዓላማቸው ምንድነው የሚለውን ወደ ጎን እንተወውና ወደ ጥያቄው ገብተን ምላሹን ነው መስጠት ያለብን። የግል ጥያቄው የሆነ ሙስሊምም ሊኖር ይችላልና ታዲያ እኔ እንደ ሙስሊምነቴ በሐቅ መንገድ ላይ ካለሁኝ ኢስላምም የሐቅ ሃይማኖት መሆኑ ላይ ማልጠራጠር ከሆነ የህይወት መመሪያዬ የሆነው ቅዱስ ቁርአን ወደ ሐቅ ጎዳና ከመራኝ ረሱል አለይሂ ሰላቱ ወሰላም ነብይና መልእክተኛ ናቸው ብዬ የማምንባቸው በሐቅ ላይ ከሆኑ ለምንድነው በየሰላቱ ጌታዬን ኢህዲና ሲራጠል ሙስተቂም ቀጥተኛውን መንገድ ምራን በማለት የምጠይቀው ነው አጠቃላይ ጥያቄው። ምላሹ ምንድነው ከተባለ መጀመሪያ ልናውቅ የሚገባው ነገር ሂዳያ ወይም ምሪት የሚባለው ነገር በቅዱስ ቁርአን አገባቡ በቅዱስ ቁርአን አመጣጡ ሁለት አይነት መሆኑን። መምራት የሚለው ሁለት አይነትን ማዕና ይዟል ብለን ነው የምንናገረው። አንደኛው አይነት ማዕና ምን አይነት ነው ከተባለ ወደ ተፈለገው ቦታ የሚያደርሰውን መንገድ መጠቆምና ማመላከት ነው አንደኛው ትርጓሜ። ያ ግለሰብ ወይም ጠያቂ ጠፋብኝ መንገዱ የሚለው ሰው የት እንደሆነ ሊያደርሰው የሚችለውን ነገር መንገዱን ማሳየት መጠቆም ነው የመጀመሪያው የምሪት መነሻ። ቦታውን ፈልጎ ማግኘት ግን ለባለቤቱ የተተወ ይሆናል ማለት ነው። ሁለተኛው አይነት ምሪት ደግሞ ምን አይነት ነው ከተባለ የተፈለገው ቦታ ድረስ ማድረስ፣ የመጨረሻ ግቡን እንዲመታ ከፍላጎቱ ጋር እንዲገናኝ ማድረግ ነው። የመጀመሪያው አይነት ሂዳያ መንገዱን መምራትና መጠቆም ሂዳየቱል በያን ወልኢርሻድ ተብሎ ይጠራል። ወደ ተፈለገው ቦታ የሚያደርሰውን መንገድ መጠቆምና ማመላከት ማለት ነው። ሁለተኛው አይነት ሂዳያ እስከ መጨረሻው ሰውየው የፈለገው ቦታ ድረስ እጁን ይዞ መውሰድና ከፍላጎቱ ጋር ማገናኘት ደግሞ ሂዳየቱ ተውፊቅ ወልኢልሃም ይባላል። ለተፈለገው ሐቅ ለተፈለገው ነገር እገዛን ማድረግና ቦታው ላይ እንዲደርስ መወፈቅ ማለት ነው።
ስለዚህ ሁለት አይነት ሂዳያ መኖሩን ከተረዳን አሁን ሱረቱል ፋቲሃ ላይ የምናነሳውን ኢህዲነ ሲራጠል ሙስተቂም የምንለው ምክንያቱ ምን እንደሆነ ይመለስልናል ማለት ነው። ያም ምንድነው? ሁለተኛውን አይነት ሂዳያ በሐቁ ጎዳና ላይ ጽናትን ስጠን፣ እስከ ለተሞታችን በኢስላም ላይ አቆየን፣ አንተን ሙስሊም ሆነን እንድንገናኝ እርዳን የሚል ነው እንጂ የመጀመሪያውን አይነት ሂዳያ ሐቁን ከባጢል መለየት አቅቶናል፣ እውነትና ሐሰት ተደባልቆብናል፣ እውነተኛው ሃይማኖት የቱ እንደሆነ አላወቅንምና አንተ አሳየን የሚል አይደለም። ያ አለመሆኑን በምንድነው መረዳት የምንችለው ከተባለስ በብዙ መንገዶች መረዳት እንችላለን። አንደኛ የመጀመሪያው አይነት ሂዳያማ ጥንቱኑ ሳንጠይቀው ተሟልቶልናል ነው ምንለው። ጌታ አላህ በራሱ መሪነት በላካቸው ነቢያት አመላካችነት ባወረደው ቁርአን አብራሪነት ለኛም በተሰጠን ማሰብ የሚችል አእምሮ ሐቁን ከባጢል ለይቶ አሳይቶን አመላክቶናል፣ ጠቁሞናል። ይሄ ድሮውኑ ለኛ የተሟላልን የመጀመሪያው የሂዳያ መንገድ ነው ብለን ነው የምናምነው። ለዚህም ማረጋገጫዎች ብዙ ቁርአናዊ ማስረጃዎች አሉ። እንደተመራን አላህ በራሱ መሪነት እንዳዘጋጀልን ከቅዱስ ቁርአን ብዙ ማስረጃ መጥቀስ ይቻላል። ለምሳሌ ሱረቱል ኢንሳን 76ኛው ሱራ አንቀጽ 2 እስከ 3 ባለው ላይ አላህ ምን ይላል? ኢና ኸለቅነል ኢንሳነ ሚን ኑጥፈቲን አምሻጅ ይላል። እኛ ሰውን ቅልቅሎች ከሆኑ የፍትወት ጠብታዎች ፈጠርነው አለ። ከወንዱ ስፐርም ሴልና ከሴቷ እንቁላል ጋር መገናኘት ማለት ነው። ከነዚህ ቅልቅሎች ከሆኑ ስፐርም ሴሎች ሰውን ፈጠርነው። ከዛስ ነብተሊ በህግ ግዳጅም የምንሞክረው ስንሆን ይላል። ይሄንን አድርግ ዋጅብ ነው፣ ይሄን አታድርግ ሐራም ነው በማለት በህግ ግዳጅ ሊሞክረው ለዚህ ዓላማ ሲል ፈጠረው። ፈጀዐልናሁ ሰሚዐን በሲራ ሰሚና ተመልካችም አደረግነው አለ። መስማትም መመልከት የሚችልበትን ጆሮና አይንም ሰጠነው። ኢና ሀደይናሁ ሰቢል ሁለት መንገዶችንም መራነው ገለጽንለት አለ። አይ ጠሪቀይል ኸይር ወሸር ማለት ነው። የሐቅ መንገድ ይሄ ነው፣ ይሄ የባጢል መንገድ ይሄ ነው። በዚህ በኩል ብትሄድ የሚጠቅመው ለነፍስያህ ነው፣ እምቢ ብለህ በዚህ በኩል ብትሄድ የምትጎዳው ራስህ ነህ በማለት ገለጽኩለት። ወስኖ መሄድ ግን የማን ድርሻ ነው? የግለሰቡ ስለሆነ ኢማ ሻኪረን ወኢማ ከፉራ፣ ወይ አመስጋኝ ሆኖ የሐቅን መንገድ መያዝ ወይ ከሃዲ ሆኖ የጥመትን መንገድ መከተል ለሱ የተተወ ሲሆን መንገዱን ግን እኔ መርቻለሁ ገልጫለሁ አለ። ጌታ አላህ በራሱ ላይ ግዳጅ ያደረገውን የመጀመሪያውን አይነት የምሪት መንገድ ወደ ሐቅ ጎዳና ወደ እሱ የሚያደርሰው የቱ እንደሆነ ከሱ የሚያርቀው መንገድ የቱ እንደሆነ ማብራራቱ ላይ ይሄው አብራራሁለት ብሎ በራሱ በኩል ያለውን ግዳጅ እንደተወጣ ነግሮናል። በሌላም ቦታ ገልጾልናል። ለሰው የዋለውን ውለታ በመጠኑ ሲገልጽ አለም ነጅዐል ለሁ ዐይነይ ለዚህ ለአደም ዘር ለሰው ልጅ ሁለት አይኖችን አላደረኩለትንም? አድርጓል። ወሊሳነን ወሸፈተይን ምላስና ከንፈሮችንስ አላደረኩለትም? አድርጌያለሁ። በመቀጠልስ ወሀደይናሁ ነጅደይን አይ ጠሪቀይል ኸይር ወሸር ሁለት መንገዶችንስ አልመራሁትም? መርቻዋለሁ በማብራራት ይሄ የሐቅ መንገድ ነው ለዘላለም ስኬት የሚዳርግ ይሄን ስትከተል ነው። ይሄ የባጢል መንገድ ነው እምቢ ብለህ በዚህ መንገድ ከሄድክ ለዘላለም ቁጣና ጥፋት ይዳርጋል በማለት አብራርቼለታለሁ አለ። በሌላም ስፍራ ኢነ ዐለይና ለልሁዳ ቅኑን ጎዳና ከባጢሉ ለይቶ ማብራራትና መምራት ኢነ ዐለይና በእኛ ላይ ኃላፊነቱ የተጣለ ነው ይላል ጌታ አላህ። ኃላፊነቱን ወስጄ አብራርቻለሁ አለ። በዚህ መልክ የመጀመሪያውን አይነት የሂዳያ መንገድ አላህ በራሱ በኩል ምን አድርጎልናል? አብራርቶልናል። በሰጠና አእምሮ ገልጾልናል። በአእምሯችን በኩል ብቻ አይደለም ሁጃውን ያቆመው፣ በላከው መልእክተኛ በኩልም ሐቅን አብራራልን። ነቢያችን አለይሂ ሰላቱ ወሰላምን የሱ ነብይና መልእክተኛ አድርጎ ለዓለም ሲልካቸው አብሮ ምንድነው ያላቸው? ወኢነከ ለተህዲ ኢላ ሲራጢን ሙስተቂም። እሳቸው እኮ ራሳቸው
ሰላት ላይ ሆነው ኢህዲነ ሲራጠል ሙስተቂም እያሉ አላህ ግን ለሳቸው ምን መሰከረላቸው? ወኢነከ ለተህዲ እኮ ነው ያለው። አንተ ትመራለህ። የሳቸው መምራት መንገዱን ማመላከት መጠቆም ስለሆነ ኢህዲና ብለው የሚያረጉት ዱዓ ደግሞ ሌላ ስለሆነ ማዕናው ማለት ነው። መንገዱን መምራትማ መጠቆምማ ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ቀጥ ወዳለው ወደ ተስተካከለው መንገድ ህዝቦችህን ትመራለህ ታመላክታለህ ብሏል። ተግባባናው? የመጀመሪያው አይነት ሂዳያ ላይ ጌታ አላህ በራሱ ብቻ ሳይሆን በላከው መልእክተኛ በኩልም አሟልቶልናል። እውነት ነው፣ ይመራሉ፣ ያመላክታሉ። ይሄ ወዚፋ የነቢያትም ጭምር ነበር፣ የሳቸው ብቻ ሳይሆን። ነቢይ ኢብራሂም አለይሂ ሰላም ሱረቱ መርየም ላይ አባቱን የሚያመልከውን የጣዖት አምልኮ ካወገዘበት በኋላ ጌታዬ ሆይ ኢኒ ጃአኒ ሚነል ዒልሚ ማ ለም ያእቲክ፣ ለአባቱ አንተ ዘንድ ያልመጣህ ዕውቀት ከጌታዬ ዘንድ በርግጥ መጥቶልኛልና ፈተቢዕኒ አህዲከ ሲራጠን ሰዊያ፣ ተከተለኝ ቀጥተኛውን መንገድ እመራሃለሁና አለ። ኢብራሂም አለይሂ ሰላም አህዲከ እኔ እመራሃለሁ ብሎ ለአባቱ ሲናገረው የሌለውን ስልጣን ውሸቱን እያወራ ነበር እንዴ? ነበረ? አይደለም፣ ሐቁን ነው አይደል የተናገረው። ታዲያ እዚህ ላይ የሚነሳው ጥያቄ ታዲያ አባትየው ተመርቷል? ሂዳያውን አግኝቷል እንዴ? ካላገኘ ለምን ኢብራሂም አህዲከ አለው ቢባልስ? ኢብራሂም አህዲከ ብሎ የተናገረበት ሂዳያ ሐቁን ከባጢል ለይቼ ያሳይሃለሁ፣ አብራራልሃለሁ፣ ወደ አራህማን መንገድ የሚያደርስህ መንገድ የቱ እንደሆነ እገልጽልሃለሁ ነው እንጂ አህዲከ ሲል ሂዳያውን በሁለተኛው ማዕና ልብህ ላይ እኔ ከተዋለሁ እወፍቅሃለሁ አይደለም። ይኸው ያንንማ አልቻለም። መንገዱን ማብራራት መጠቆም ግን ስለሚችል ፈተቢዕኒ አህዲከ ሲራጠን ሰዊያ፣ ቀጥ ያለው የተስተካከለው መንገድ እመራህ ዘንዳ ተከተለኝ አለው። የመጀመሪያውን አይነት ሂዳያ ነቢያትም ይችላሉ። ሙሳ አለይሂ ሰላምም ፊርዓውንን ምንድነው ያለው? ወደሱ ሲላክ ካለበት ጣዖት አምልኮ እንዲያወጣው ከኩፍር ሰበብ ሆኖ ወደ ሐቅ ጎዳና እንዲመራው በተላከ ጊዜ ምንድነው ያለው? ሱረቱ አበሰ ላይ ኢዝ ናዳሁ ረቡሁ ቢልዋዲል ሙቀደስ ጡዋ፣ ጌታው በተቀደሰው በጡዋ ሸለቆ ላይ ሆኖ ሙሳን በጠራው ጊዜ ኢዝሀብ ኢላ ፊርዓውን፣ ወደ ፊርዓውን ሂድ፣ ኢነሁ ጠጋ፣ ከሐቅ መስመር ወጥቷል ተሳስቷልና። ከዛ ምን በለው አለው? ፈቁል ሀለከ ኢላ አን ተዘካ፣ ከኃጢአት የምትጠራራበትን መንገድ እኔ ልጠቁምህን? ወአህዲየከ ኢላ ረቢከ ፈተኽሻ፣ ወደ ጌታህ መንገድ ወአህዲየከ ልምራህን አለው። ፈተኽሻ ትፈራው ዘንድ አለው። ሙሳ አለይሂ ሰላም ምን ማድረግ ይችላል ማለት ነው? ፊርዓውንና ሰራዊቱን ያላመኑ ህዝቦችን ወደ ጌታ መንገድ መምራት ይችላል። ግን በፊርዓውን ልብ ላይ ሂዳያን መክተት ይችላል? አይችልም። ስላልቻለም ፊርዓውን ሊመራ አልቻለም ማለት ነው። ስለዚህ እዚህ ጋር ኢብራሂምም አህዲከ ማለቱ ሙሳ አለይሂ ሰላምም ወአህዲከ ኢላ ረቢከ ብሎ መናገሩ ጌታ አላህም ለረሱላችን ሰለላሁ ዐለይሂ ወሰለም ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ብሎ ሂዳያን ለነሱ ማስበቱ ማጽደቁ ምን ያሳየናል? የመጀመሪያውን አይነት ሂዳያ መንገዱን መምራት መጠቆም ነቢያትም እንደሚችሉ አላህ ባሪያዎቹን በነቢያትም በኩል የሂዳያውን መንገድ ያብራራ ይጠቁም እንደነበር ያሳየናል ማለት ነው።